በጣም ቀላል የድንች ጥብስ አሰራር ነው ዛሬ ይዤላችሁ የመጣሁት። ዳይስ ኪችን ነኝ። እንዴት ናችሁልኝ? በመጀመሪያ ድንቻችንን እንደዚህ በስላይስ ከትፈን እናዘጋጃለን። በመቀጠል መጥበሻችንን እንጥዳለን። መጥበሻው ሲግልልን ዘይት እንጨምራለን። ዘይቱ ጋል ሲል ድንቹን እንጨምራለን። ሙቀቱ ከፍተኛ ሙቀት ላይ እናደርጋለን። ጨው እንጨምራለን፣ እንከድነዋለን። በመሃል እያማሰልን የተወሰነ ቀላ ማለት ሲጀምር ድንቹ አነስተኛ ሙቀት ላይ እናደርገዋለን። መልሰን እንከድነዋለን። በመቀጠል በስላይስ የተከተፈ ሽንኩርት እንጨምራለን። ሽንኩርታችን እየበሰለ አረንጓዴ ሽንኩርት ወይም ደግሞ ባሮ መጠቀም ትችላላችሁ። እንዲሁም ዲል እንጨምራለን። እንደዚህ በደቃቁ ከትፈን ማታገኙ ከሆነ ምንም ችግር የለውም። ቃሪያ ራሱ መጠቀም ትችላላችሁ። ነስነስ እናደርግበታለን። ቆንጆ በርበሬ ለጣዕም ትንሽ እናደርጋለን። ይህንን አንድ ላይ እናዋህደዋለን። መጨረሻ የድንች ጥብሳችን በስሎልናል። አውጥተን በሳህን ትኩሱን አቅርበን መብላት ነው። ከፈለጋችሁ ከሌላ ምግብ ጋር በሳይድ አቅርባችሁ መብላት ትችላላችሁ። እንደወደዳችሁ ተስፋ አደርጋለሁ። እናንተም ሰርታችሁ ሞክሩት። ከላይ ከፈለጋችሁ ካቻፕ ማድረግ ትችላላችሁ። ከፈለጋችሁ ባዶ መብላት ትችላላችሁ። አስተያየታችሁን ጻፉልኝ። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ዳይስ ኪችንን ፎሎ ማድረግ አትርሱ። ቻው